በድጋሚ ቆያችሁ። እንግዲህ በቀጥታ የቀረበው ጥያቄ ገድላት የሚለው ነው። የቅዱሳን አባቶቻችን ቅዱሳን ጻድቃን፣ ቅዱሳን ሰማዕታት፣ ቅዱሳን ደናግል፣ ቅዱሳን መነኮሳት በጠቅላላው ይህ የቅድስና ስያሜ የተሰጣቸው ሰዎች ነው ገድላት የምንላቸው። ገድል አንድ ነው፣ ገድላት ደግሞ ሲበዛ ነው። በጠቅላላው እግዚአብሔር ያደረገላቸውን ነገር ግንዛቤ ውስጥ በማስገባት ይህንን ዓለም ንቃው መንነው ዳዋ ለብሰው ጤዛ ለብሰው ክፉ ነው በጎ መልሰው በየፍርክታው በየዋሻው የሚንከራተቱትን የተንከራተቱትን ለጣዖታት አንሰግድም ሌላን አንክድም ብለው መከራ የተቀበሉትን ዝቅ ብለው ከባት ከፍ ብለው ከአንገት የተሰየፉትን ለአንበሳ የተሰጡትን ለእሳት የተጣሉትን እጅ እግራቸው ለሰንሰለት ሰውነታቸው ለሰዓት የተሰጠውን ይህንን ገድል ይጻፍላቸዋልና ገድላት ብላ ቤተክርስቲያን ታጸድቅላቸዋለች፣ ትሰይማቸዋለች። በስማቸው ቤተክርስቲያን ይታነጻል፣ ታቦት ይቀረጻል፣ ትሩፋት ስራ ጸበል ይፈልግላቸዋል በስማቸው። ስለዚህ በጠቅላላው እነዚህ ገድላት ይባላሉ። እነዚህ ገድላት አገልግሎታቸው በቤተክርስቲያን ብቻና ለቤተክርስቲያን የሚውል ነው። እንግዲህ ቢሳሳቱስ የሚል ነው። ብረት ቢሳሳት በምን ይስተካከላል? የብረት ማስተካከያውን እሳት አለ። ትምህርትም ሲሳሳት በምን ይስተካከላል? በትምህርት በትርጓሜ ይስተካከላል። የሚያስተካክለው አካል ደግሞ ቤተክርስቲያን አዋቅራ ቁጭ ያደረገቻቸው ከላይ ያለው ቅዱስ ሲኖዶስ ሲሆን አቅቆ አምልቶ አስፍቶ ወስኖ ለሃይማኖት የሚመጥነው የሚሰጥ የሊቃውንት ጉባኤ ይባላል። እሱ ነው ያስተካክላል። ማንም እንደ አደራሽ ፈጥኖ ለዶሌላ አስተካክየዋለሁ ቢል በሊቃውንት ጉባኤ ያልታየ ነገር ሊስተካከል አይችልም እና ይሄ በዚህ ይታላል። በጠቅላላው ግን ገድላት ምን ያስተምራሉ? ከገድላት ምን እንማራለን? በነገራችን ላይ መጽሐፍ ቅዱስ ናቸው ገድላት። አዋልድ መጻሕፍት ከምንላቸው ገድላት፣ ድርሳናት፣ እነዚህ የመሳሰሉት ሁሉ በአዋልድ መጻሕፍት በመጽሐፍ ቅዱስ የልጅ ልጆች ነው የሚካተቱትና አስተምህሮታቸው ምንድን ነው? አንደኛ የእምነት ጽናት እንማርባቸዋል። ሰው አባቶቹን አይቶ ተጋድሏቸውን አይቶ ነው የሚሰራ። ለዚህም በመጽሐፍ ቅዱስ ተጽፎ የአባቶቻችን ሃይማኖታቸውን አይተን ተጋድሏቸውን አይተን እንሰራ ዘንድ በዕብራውያን መልእክት ምዕራፍ 13 ቁጥር 7 ላይ ያለው ይህ የእምነት ጽናታቸውን የምናይበት የቀደሙት አባቶቻቸውን አሰረ ፍኖታቸውን ተመልከቱ እያለ መጽሐፍ ቅዱስ በቀጥታ የሚናገር። በሁለተኛ መልኩ ደግሞ በረከት እናገኝባቸዋል። የጻድቅ በረከት የጻድቅ መታሰቢያ ለበረከት ነው እንዲል ቅዱስ ዳዊት በረከት እናገኛለን። ከብሉይ ኪዳን ጀምረን እስከ አዲስ ኪዳን ድረስ እስከ ምጽአተ ዓለም ድረስ ይኖራሉ ቅዱሳን ጻድቃን፣ ገድላቸውን ይጻፍላቸዋል። በረከት እናገኛለን ስንል በዘፍጥረት ምዕራፍ 12 ቁጥር 2 ላይ ያለውን ቃል መመልከት እንችላለን። እግዚአብሔር ስለ አብርሃም ነው አይደል የተናገረው? የባረከ የተባረከ ይሆናል አይደል? የረገመ ደግሞ ምን ያለ ይሆናል? የተረገመ ይሆናል። ስለዚህ ብዙ ነገሮች እንማርባቸዋለን። አንደኛው የእምነት ጽናት፣ ሁለተኛው ደግሞ በረከት፣ ሶስተኛው መንፈሳዊ ሕይወት። መንፈሳዊ የያዕቆብ መልእክት ምዕራፍ 5 ቁጥር 14 ላይ ተመልከቱ። መንፈሳዊ ሕይወት ኤልያስ እንደኛ ምን ነበር ይለዋል መጽሐፍ ቅዱስ። እንደኛ ምን ነበር? ሰው ነበር። ግን ይህንን ዓለም ሞት ላይ ከነስጋው ምን አለ? ተነጠቀ አይደል? ስለዚህ ከቅዱሳን ሕይወት እየተማረን ነው ዛሬ ለሃይማኖት የምንጋደል። በዚህ ማየት እንችላለን። በዮሐንስ ወንጌል ምዕራፍ 16 ቁጥር 33 ላይ
ይህንን ቃል አስቀድሞ ጌታ ባይነግራቸው ኢየሱስ ክርስቶስ ባያስተምራቸው ኖሮ እኛ መከራን እየተሳቀቅን ገድል ምንድን ነው ድርሳን ምንድን ነው እያልን እንሸሽ ነበረ። ስለዚህ መከራ አለባችሁ ብሎ ነው አስቀድሞ የነገራቸው። መከራ አለባችሁ፣ ግን ዓለምን ድል እንደነሳሁት እናንተም በእምነታቸው ዓለምን ምን ትነሱታላችሁ ነው? ድል ትነሱታላችሁ። ስለዚህ ቅዱሳን ገድላት የሚያስተምሩት እነዚህ ነው። ጽናት ያስተምሩናል፣ በረከት ያስተምሩናል፣ እምነት ያስተምሩናል፣ መንፈሳዊ ሕይወት ያስተምሩናል። ስለዚህ ገድላት ሲበላሹ የቃል ግድፈት፣ ስህተት፣ የጽሑፍ ስህተት ሲቆጠር አንዳንድ ጊዜ የሚዘለው ነገር አለ። እነዚህ መታየት የሚችሉት ከሊቃውንቱ ጉባኤ ነው። አመሰግናለሁ። ለመምህራችን ዛሬ ያሰማለን። እሺ ለሚጨምር ካለ መምህር እዚህ ላይ ምናልባት አንድ ነገር ብቻ ለማለት ነው። ገድላት ስንል ወይም የትኛውም የክርስቲያን ትምህርት ሄዶ ክርስቶስ ጋር ነው የሚያደርሰው። የማያደርስ ከሆነ ልክ አይደለም። ለምሳሌ አሁን እናንተ በተለያየ ዲፓርትመንት የተለያየ ትምህርት ትማራላችሁ። መጀመሪያ በቲዮሪ ትማራላችሁ። ከዛ በቲዮሪ የተማራችሁትን ደግሞ ፕራክቲካል የሚያስፈልገው በተለይ ጤና ዙሪያ ከሆነ አይደል ቲዮሪካል ብቻ ተመላችሁ ሳይሆን ፕራክቲካሊ ተምሩታላችሁ። ሰውነታችሁ የምታክሙት መርፌቱ የምታረጉት ቀድማችሁ የተማራችሁትን። ስለዚህ ያ ትምህርት ስራ ላይ ሆኖ ዶክተሮች ዘርቶ የምታዩት ሰው ስታክሙበት ሰው ሲድን ነው። ገድላት ልክ ቃለ እግዚአብሔር ወይም ወንጌልን ወይም መጽሐፍ ቅዱስን እንማራለን። ስንማረው ያ የተማርነው ነገር ደግሞ ተኑሮ ሰው ተኑሮ የምናየው በገድላት በሌላ አይደለም። ስለዚህ መጽሐፍ ቅዱስ በሕይወት ሲኖር በገድላት ነው የምናገኘው። እኛም የሚጠበቅብን የምንማረው አይደል? ቅዱስ ጳውሎስም እኔ ክርስቶስን እንደምመስል እኔ እመስላለሁ አይደል ያለው። ስለዚህ እሱ የተጋደለው ተጋድሏል። በመጋደሉ በመጽሐፍ ቅዱስ የተጻፈውን ነገር ኖረ ወይም ትእዛዛት እግዚአብሔርን ፈጸመ። እሱን መምሰላችን ሕገ እግዚአብሔርን እንደጠበቅን ይሆናል ወይም ክርስቶስን የምንመስል ያደርገናል። ስለዚህ እንደው ጠቅለል ባለ መልኩ ገድላት የምንላቸው መጽሐፍ ቅዱስ በሕይወት ተኑሮ የምናይበት። ስለዚህ ሊሳሳት ይችላል አይችልም፣ እሱ የሚከትበው አካል አሁን ቤተክርስቲያን የተሳሳተች ናት እንዲህ ናት ለማለት ማን እንደሚያሳትፍ ማን ምን እንደሚያደርግ ስለማናውቅ ሁሉም ነገር የቤተክርስቲያን ስህተት ስለሚደረግ እንጂ ቅድም መምህርም እንዳነሱት ቤተክርስቲያን የሊቃውንት ጉባኤ ያላት ሁሉም ነገር በዛ ታይቶ ነው ሊያልፍ የሚገባው። እኔም ተነስቼ የሆነ ነገር ማድረግ የሆነም አካል ተነስቶ የሚያደርግ ከሆነና የደም ያንተም የከሌም ግድፈት የቤተ ክርስቲያን ተደረገ እንጂ ገድላትማ መጽሐፍ ቅዱስ በሕይወት ሲኖር የምናይበት ነው። በዛ